አሁን እግዚአብሔር አንድ ነገር ይናገራል ብዬ አምናለሁ። ያም የምህረት የንስሐ ዕድል ነው። ጌታ ኢየሱስ በዚህ መልእክት ሁላችን ይማረን። እስኪ እጃችን ዘርግተን ማራን እንበል። ሁላችን እስኪ በደንብ እጃችን ዘርግተን ማራን ኢየሱስ። ጌታ ኢየሱስ ይመስገን። እግዚአብሔር ንስሐ ለሚገባው ሰው ዕድል የሚሰጥ አምላክ ነው። ይቅርታ እንደቆምን አንድ ጥቅስ አንብበን እንቀመጣለን። ዮሐንስ ወንጌል ምዕራፍ 13 ላይ ኢየሱስን ከፋሲካ በዓል በፊት ሉቃስ 13 ላይ ይቅርታ ሉቃስ ምዕራፍ 13 ላይ በዚያን ጊዜ ሰዎች መጥተው ጲላጦስ ደማቸውን ከመስዋዕታቸው ጋር ስላደባለቀው ስለ ገሊላ ሰዎች አወሩለት። ኢየሱስም መልሶ እንዲህ አላቸው፣ እነዚህ የገሊላ ሰዎች ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች የሆኑ ይመስላችኋልን? እላችኋለሁ አይደለም። ነገር ግን ንስሐ ባትገቡ ሁላችሁም እንዲሁ ትጠፋላችሁ። ወይስ በሰሎም ግንብ የወደቀባቸውና የገደላቸው እነዚህ 18 ሰዎች በኢየሩሳሌም ከሚኖሩ ሁሉ ይልቅ በደለኞች ይመስላችኋልን? አይደለም እላችኋለሁ። ነገር ግን ንስሐ ባትገቡ ሁላችሁም እንዲሁ ትጠፋላችሁ ይላልና። በዚህ ሰዓት በዚህ ማለዳ ጌታ ኢየሱስ ሁላችንን በምህረቱ እንዲጎበኘን እጃችንን ዘርግተን ኢየሱስ ሆይ ማረን፣ ጌታ ኢየሱስ ሆይ ማረን። እኔም ከማንም በልጬ አይደለም፣ ያንተ ምህረት በዝቶ ነው፣ ያንተ ይቅርታ በዝቶ ነው። አንተ በምህረት ጎበኝተህ ነው። እንተ ለእኔ ለየት ያልኩት ሰው ለምዜ የተገኘሁት በምህረት ተገልዬ ነው። እስኪ ሁላችን ብንለምን ኢየሱስ ምህረት ነው። ስለ ምህረት በዚህ ቦታ ተገኝተናልና ባለ ብዙ ምህረት የሆንክ አምላክ አንተ ነህና በአንተ ምህረት ተሸፍነውላችሁ እዚህ ተገኝተናልና እኔም ባሪያ እንደሚገባኝ እንድናገር አንደበቴን ክፈት፣ ሕዝቡም እንደሚገባኝ ጆሮውን ክፈት። በጌታ በኢየሱስ ስም እንቀመጣለን። ኢየሱስ ይባርካችሁ። ኢየሱስ ለዘላለም ይባረክ። እንግዲህ እዚህ ጋር ሁለት አይነት አደጋዎችን ነው መጽሐፉ የጠቀሰው። እዚህ መስዋዕታቸውን እያቀረቡ እያሉ ጲላጦስ ደማቸውን ከመስዋዕታቸው ጋር ያደባለቀ ሰዎች አሉ። 18 ሰዎች ደግሞ በሰሎም ላይ ግንብ ወድቆ የገደላቸው ሰዎች አሉ። ሁለት አይነት ሰዎች አሉ። በሰው ሰራሽ አደጋና በተፈጥሮ አደጋ የሞቱ አሉ። እነኚህ ሁለቱም ሰዎች የሞቱት ከሰዎች ሁሉ ኢየሩሳሌም ለከሚኖሩ ሰው ሁሉ ኃጢአተኛ ሆኖ ሳይሆን ንስሐ ባለመግባታቸው ነው መጽሐፉ እየጠቀሰ ያለው። እናንተ ንስሐ ካልገባችሁ በሰሎም ላይ ግንብ ወድቆ ከገደላቸው 18 ሰዎችም ጲላጦስ መስዋዕት እያቀረቡ እያለ ደማቸውን ከመስዋዕቱ ጋር ከቀላቀለም ሰዎች አትበልጡም። ንስሐ በመግባት ነው እዚህ ጋር የተሰበሰባችሁ። የንስሐ ፍሬና የንስሐ ዕድል ነው እናንተን ያሻገረው እንጂ ሌላ ነገር አይደለም። ሰው ንስሐ ካልገባ ይሄም የሞተው ያው ነው፣ ይሄም የሞተው ያው ነው። እዚህ በሕይወት ያላችሁ እነዚህ ቆማችሁ ያላችሁ ሰዎችም ከነኛ የምትለዩት ንስሐ በመግባት ነው እንጂ ሌላ ነገር አይደለም ማለት። ዛሬም እዚህ አደባባይ ኮንፈረንስ ላይ የተገኘን ሁላችንም ልዩ ሰዎች ስለሆንን ሳይሆን እግዚአብሔር ምሕረቱን ስላበዛልን ነው። እስኪ እኔ እግዚአብሔር ምሕረቱን ስላበዛ ተገኝቻለሁ የምትሉ ተባረክ እንበል። የእግዚአብሔር ምሕረት ነው። ማናችን ልዩ ሰዎች ስለሆነ አይደለም፣ የተለየ ነገር ስለሆነ አይደለም፣ በብዙ ነገር ስለበለጥን አይደለም፣ በእውቀት ስለበለጥን አይደለም፣ በቅድስና ስለበለጥን አይደለም፣ በጽድቅ ስለበለጥን አይደለም። እግዚአብሔር በምሕረቱ ንስሐ ስለገባን ንስሐችንን ተቀብሎ ዛሬ በዚህ አደባባይ ላይ ኢየሱስን እንድናመሰግን ይህን ታላቅ ዕድል ሰጥቷልና ተባረክ ኢየሱስ። ስለ ንስሐ አንዳንድ ነገሮች እንማራለን። አዲስቴም የንስሐ መንገድ የሚል ነው። የንስሐ መንገድ ነው። እንግዲህ ንስሐ በብዙ አይነት እንትን ተገልጿል በመጽሐፍ ቅዱስ ላይ። ንስሐ ማለት ማረኝ ማለት አንዱ የንስሐ ክፍል ነው። ብዙ ዝርዝር ነገሮች አሉ። እያንዳንዱን ለመሄድና ለመጥቀስ ጊዜዎችን ብዙ መውሰድ አልፈልግምና ንስሐ ማለት በመሰረቱ ንስሐ መጀመሪያ የእግዚአብሔር ስጦታ ነው። ሰው ንስሐ የሚገባው እግዚአብሔር ልቡን ሲከፍት ነው። የንስሐ ዕድል እግዚአብሔር ሲሰጥ ነው። እግዚአብሔር ለሰው ልጅ ዕድል ካልሰጣ ንስሐ እንደገባ ልቡን ካልመለሰ ሰው ንስሐ መግባት አይችልም። የመጀመሪያው የንስሐ የመግባት ዕድል ለሰው ልጆች የእግዚአብሔር ስጦታ ነው። ንስሐ ከስጦታዎች አንዱ ነው። እግዚአብሔር በሕይወታችን እየሰጣቸው ብዙ ስጦታዎች አሉ።
ብዙ ነገሮችን አሁን ብንጠቃቅስ ይህንም አድርገዋል። ተወልጃለሁ፣ አድጌያለሁ፣ እዚህ ደረጃ ደርሻለሁ፣ ትዳር መስርቻለሁ፣ ስራ ይዣለሁ፣ ተምሬያለሁ የሚለው ስጦታዎች ሊሆኑ ይችላል። ንስሐ ራሱ ከነኛ ስጦታዎች አንዱ ነው። እግዚአብሔር ንስሐን ከነኛ ስጦታዎች አንዱ አድርጎ ነው የሰጠን። ሐዋርያት ሥራ ምዕራፍ 11 ላይ የንስሐን ስጦታ የእግዚአብሔር ቃል እንዲህ ይገልጻል። ንስሐ ራሱ ከስጦታዎች አንዱ ነው። ምዕራፍ 11 ቁጥር 15 ላይ ሐዋርያት ሥራ ምዕራፍ 11 ከቁጥር 15 ጀምሮ እንዲህ ይላል። ለመናገርም በጀመሩ ጊዜ መንፈስ ቅዱስ ለእኛ ደግሞ በመጀመሪያ እንደወረደ ለእነርሱም ወረደላቸው። ዮሐንስም በውኃ አጥምቆ አጠመቀ፣ እናንተ ግን በመንፈስ ቅዱስ ትጠመቃላችሁ ያለው የጌታ ቃል ትዝ አለኝ። እንግዲህ እግዚአብሔር በጌታ በኢየሱስ ክርስቶስ ላመነው ለእኛ ደግሞ እንደሰጠን ያን ስጦታ ለእነርሱ ከሰጠ እግዚአብሔርን ለመከልከል ይችል ዘንድ እኔ ማን ነበሩ? ይህንን በሰሙ ጊዜ ዝም አሉና እንኪያስ እግዚአብሔር ለአሕዛብ ደግሞ ለሕይወት የሚሆን ንስሐ ሰጣቸው እያሉ እግዚአብሔርን አከበሩ አለ። አሁን ቆርኔሌዎስ ቤት ሄዶ ጴጥሮስ ከሱ ጋር ተነጋግሮ ከሌሎች ሰዎችም ጋር ገብቶ በልቷል እንዲያርጓል ብሎ ሲከሱ ቆርኔሌዎስ ቤት ገብቶ ሲናገር ሰዎቹ ጋር የሆነ ማጉረምረም ሲነሳ አይደለም የተባለውን ነው እኔ የሰራሁት ብሎ ካረጋገጠላቸው በኋላ ተሰብስበው የመሩ ደቀ መዛሙርት ምን አሉ? እንግዲያስ እግዚአብሔር ለካ ለአሕዛብ የንስሐ ለሚሆን ዕድል ሰጣል። ንስሐ ራሱ ዕድል ነው። እግዚአብሔር የሰው ልጅ አእምሮ ሲከፍት፣ እግዚአብሔር ለሰው ልጆች የሚናገሩ የሚሰሙትን ነገር በሩን ሲከፍት፣ ሰው ብዙ ነገር ስለሰራ ስለሮጣ ስለደከማ ሳይሆን ሰው መፈጸም የሚገባቸው ነገሮች ግን አሉ። ዋናው የመጀመሪያ ነገር እግዚአብሔር ለሰው ልጆች የንስሐ ዕድል ሰጥቶ ነው ሰው ወደ እግዚአብሔር የሚመጣው። እዚህ ጋር የተሰበሰብን የተጠመቅን አንዱን አምላክ ያወቅን በስሙ ተጠምቀን በመንፈስ ቅዱስ ተሞልተን በፊቱ የምንመላለስ ሰዎች ሁላችንም እግዚአብሔር ለንስሐ ልባችን ከፍቶ ዕድል ስለሰጠ ነው። ይሄን ዕድል የሰጠው አምላክ ለዘላለም ይባረክ። ከብዙ ወገኖቻችን አንበልጥም፣ ከብዙ ወንድሞቻችን አንበልጥም፣ ከስጋ ዘመዶቻችን አንበልጥም፣ ከጎረቤቶቻችን አንበልጥም። ይሄ ለእኛ የተሰበከ ወንጌል ለሌላም ተሰብኳል። ለእኛ የተነገረ ወንጌል ለሁሉም ተነግሯል። በአደባባይ ላይ ሰምቷል፣ በለቅሶ ቤት ሰምቷል፣ በሰርግ ቤት ሰምቷል። ሰው ግን አልተለወጠም። እኔና እናንተ እንዴት ተለወጥን? እግዚአብሔር የንስሐ ዕድል ስለሰጠን። ሃሌሉያ! ይሄን ዕድል ስለሰጠን። ንስሐ ዕድል ከእግዚአብሔር ዘንድ ነው። ሰው ስለሮጠም አያገኝም፣ ሰው ስለለፋም አያገኝም፣ ዋጋ ስለከፈላም አይደለም። ምንም ስላደረግን ሳይሆን ከኔ ጋር የተመሰከረለት ወንድም እህት ሊኖር ይችላል። ከእናንተ ጋር የተሰበከው ወንድም እህት፣ አባት፣ አክስት፣ አጎት ሊኖር ይችላል። እነኛ ሳይመጡ እኔ እንዴት መጣው? እነኛ ሳይለወጡ እኔ እንዴት ተለወጡ? ከእነኛ መካከል እኔን እግዚአብሔር እንዴት አወጣኝ? ከቤተሰቦቼ መካከል እጄን ይዞ እንዴት አወጣ? ለየት አድርጎ እንዴት አወጣ? ሃሌሉያ! እንዴት አድርጎ አወጣ? እግዚአብሔር እንዲሁ የንስሐ ዕድል ስለሰጠን። አረ ይሄ የንስሐ ዕድል የሰጠን አምላክ ተባረክ። ኢየሱስ ይባረክ። እንዲህ ነው በቃ። ምንም ስለሰራ ምንም ስለከፈልን ሳይሆን ምን አሉ እዛ ጴጥሮስ ይህን ነገር ሲናገር ታምር ነው አሉ። እግዚአብሔር ለአሕዛብ ለሕይወት የሚሆን ንስሐ ዕድል ሰጣቸዋል። ዕድል የንስሐ ብዙም ቢሆን እዚህ ጋር ለሕይወት የሚሆን የንስሐ ዕድል፣ ለዘላለም መዳን የሚሆን የንስሐ ዕድል። ለቆርኔሌዎስ ሲጸልይ ሲጾም ምጽዋተ ሥለት ሲከፍል እግዚአብሔር መጠና ለሕይወት የሚሆን ንስሐ ዕድል ሰጠው። ለኑሮ ሰጥቶታል። መጀመሪያ በራሱ ብዙ ነገር ያደርጋል፣ ይጾማል፣ ይጸልያል፣ ሁሉ የጸጋ ዕድል ሰጥቷል። ወደ እሱ መጠና እግዚአብሔር ምን ሰጠው? ለሕይወት የሚሆን የንስሐ ዕድል። አቤት ኢየሱስ ለዘላለም ይባረክ። ለሕይወት የሚሆን የንስሐ ዕድል የሰጠን አምላክ ይመስገን። ጌታ ኢየሱስ ለዘላለም ይባረክ። ይህን ንስሐ የእግዚአብሔር ስጦታ የሚለው እየተናገርኩ ያለሁት ሮሜ ምዕራፍ 2 ላይ ሮሜ ላይ ይሄን የንስሐ ዕድል ደግሞ እንዲህ ይላል። እግዚአብሔር በምሕረቱ ነው ይሄን ለእኔና ለእናንተ የሚሰጠው። ምዕራፍ 2 ቁጥር 4 ላይ አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን? ወይስ የእግዚአብሔር ቸርነትና ወደ ንስሐ እንዲመራህ ሳታውቅ የቸርነቱንና የመቻሉን የትዕግስቱን ባለጠግነት ትንቃለህን? ይላል። ወይ ምን ይላል? የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ ይላል። እኔንና እናንተን ማን ነው ወደዚህ የመራው? የእግዚአብሔር ቸርነት። አሁን የእግዚአብሔርን ቸርነት በሰው አንደበት የሚገለጥ አይደለም። ቸር ነው። ከሰማይ ከዙፋኑ ከክብሩ ቦታ ወርዶ
በዙፋኑ ከተቀመጠበት ወርዶ በከብቶች በረት ተወልዶ ዋጋ ከፍሎ በመስቀል ተሰቅሎ ደሙን አፍስሶ እኔንና እናንተን በቸርነቱ ወዴት መራ? ወደ ሕይወት ወደዚህ ወደሚደርሰን መራ። ጌታ ኢየሱስ ይባረክ። ምንም ሰው የሚሰራው ሰው ቸር ስለሆነ የእግዚአብሔር ቸርነት የሰው ቸርነትና የእግዚአብሔር ቸርነት አይመጥንም። ሰው ቸርነት ሲያደርግ ካለ ነገር ቆንጥሮ ወስኖ ነው የሚያደርገው። እግዚአብሔር ለሰው ቸርነት ሲሰጥ ግን ተራ ነገር አይደለም የሰጠው፣ ደሙን ነው የሰጠው፣ መንፈሱን ነው የሰጠው፣ ሕይወቱን ነው የሰጠው። ተባረክ ኢየሱስ። ወሳኝ ነገሮችን ነው የሰጠው። የእግዚአብሔርን ቸርነት አለ እዚህ ጋር መጽሐፍ ቅዱስ ሲጠቅስ ምን አለ? የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ ይላል። የእግዚአብሔር ቸርነት ወደ ንስሐ ይመራል። ንስሐ ሰው ሲገባ አንድ ለሕይወት የሚሆን ንስሐ አለ። በየዕለቱ የምንገባው ንስሐዎች አሉ። እነዚህ ሕይወት ንስሐዎች ለሕይወት የሚበቁ ናቸው። ከጥፋት የሚመልስ፣ ከገሃነም የሚያወጣ፣ ከሲኦል የሚያስመልጥ፣ መንግሥተ ሰማያት የሚያስወርስ ይሄ ነው የእግዚአብሔር ቸርነት ወደ ንስሐ እንዲመራ ቸርነቱ ነው የመራው። አንዳንድ ጊዜ ሰዎች ሁለትም ሶስት ሰዎችም በሆነ ወደ ተጨቃጭቀውም ለማስታረቅ ሲባል ንስሐ ገቡ ምን ያደርጋል? እያውቁ ኪዶ ክርር ይላል። አላደርገውም ይላል። አረ ይቅር በል በፍጹም ተው ነገር አትርም አይን አድርጋል አላደረኩም። ክርክሩ ጊዜውን ይፈጃል። ምንድነው ማለት ነው? የእግዚአብሔር ቸርነት በዛ ጊዜ በሰውየው ላይ የለም ማለት ነው። ቸርነት በሕይወቱ ካለ ቸርነት ከሱ ጋር ካለ ምን ያደርጋል? ወደ ንስሐ ይመራዋል። ሰው ንስሐ ሲመራ ደግሞ ከእግዚአብሔር ጋር ይታረቃል። እኔንና እናንተን ወደዚህ ማን መራ ቢባል የእግዚአብሔር ቸርነት ከፊታችን ሆኖ፣ ሃሌሉያ! ከፊታችን የእግዚአብሔር ቸርነት እየመራ ወደ መዳኑ አደረሰን። ስለ ቸርነቱ እግዚአብሔር ይመስገን። የእግዚአብሔር ቸርነት ነው ይሄን ሁሉ የመራው። ጌታ ኢየሱስ ይመስገን። ሁለተኛ ጴጥሮስ ላይ የእግዚአብሔር ቸርነት ሰውን ወደ ንስሐ ይመራል። ስናጠፋም ደግሞ እግዚአብሔር በምሕረቱ በቸርነቱ ወደዚህ ያመጣል። ይቅርታ ያደረገ ይቀበላል። ጌታ ኢየሱስ የዘገየበት ምክንያት ራሱ ምንድነው ሲባል ለሰው ልጆች ስላዘነ ነው። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 ላይ እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ 1000 ዓመት እንደሆነ 1000 ዓመትም እንደ አንድ ቀን እንደሆነ ይህን አንድ ነገር አትርሱ። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ እሱ አይዘገይም። ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል። ለምን ዘገየ ቢባል ሰው ሁሉ ንስሐ እንዲገባ። ያልዳነ ሰው አለ፣ ያልመጣ ሰው አለ፣ ይሄን መዳን ያላገኘ ሰው አለ። እግዚአብሔር ስለ ተስፋ ቃሉ አይዘገይም ማለት ይመጣል። ተስፋ ቃሉ አለ፣ አይዘገይም። ይመጣል ያለ ይመጣል። ቀጠሮ ቀጥሯል። በእኛ ቀጠሮ ሰው በራሱ ቀጠሮ ይዟል። ይመጣል። ግን ለምን ቆየ? ሁሉ ወደ ንስሐ እንዲገቡ ስለ እናንተ ወዶ ይታገሳል አለ። የእኛን ንስሐ ሲጠብቅ ለእግዚአብሔር ቀኑ አይረፍድበትም፣ አይመሸበትም፣ ብዙ ዘመን አያስቆጥርም። 1000 ዓመትም እንደ አንድ ቀን እንደ 1000 ዓመት ነው። ለሱ ለመስራት ሲፈልግ የ1000 ዓመቱን ነገርም አንድ ቀን ሊሰራ ይችላል። ሊያሳጥር የፈለገውን ነገር 1000 ዓመትም ማስረዘም ይችላል። እሱ አይዘገይም። ተስፋ ቃሉ ለምንድን ነው ታዲያ የዘገየው? በእኔ ጉዳይ ለምን ዘገየ? በአንተ ጉዳይ ለምን ዘገየ? በግልስ ለምን ዘገየ? መምጫውስ ለምን ዘገየ ሲባል ሁሉ ወደ ንስሐ እንደሱ ታግሶ ነው ስለኛ የዘገየው። ለጥፋት አይደለም። እሱ ከክብር ቦታ ወርዶት ዋጋ ያስከፈለው ይሄ ነውና የነስ ማንም እንጠፋ ስለማይፈልግ ለኔም ለእናንተም ታግሶ እሱ ከዛሬ 2000 ዓመት በፊት በሰራው ስራ የዓለምን ኃጢአት ሁሉ አስወግዶ ጨርሷል። ከዛ በኋላ የተወለድን ብዙ ሰዎች አለን። እያንዳንዳችን ስንወለድ እየተቀበለ በንስሐ እያጠባ የንስሐ መንገድ እያሳየ ወደ መንግስቱ እየሰበሰበ እያበዘን 2-3 ከነበርንበት አደባባይ እንድንሞላ እያደረገ እያበዘን አገሪቱን እንድንወርስ እያደረገ ዓለምን እንድንወርስ እያደረገ እያገዘን ያለ ኢየሱስ ይባረክ። ለምን ዘገየ ሲባል ሁሉ ወደ ንስሐ እንዲደርስ ታግሶ ነው ያለው። ስለ ምሕረቱ እግዚአብሔር ይመስገን። ስለዚህ ንስሐ ማለት አንደኛው ምንድነው? የእግዚአብሔር ስጦታ ነው። በቃ ነፃ ስጦታ ካገኘናቸው ስጦታዎች አንዱ አሁን እግዚአብሔር መንፈስ ቅዱስን በእኔ ላይ በእናንተ ላይ ሲያፈስ ስጦታ ነው። በገንዘብ አይደለም፣ በሀብት አይደለም፣ በእውቀት አይደለም፣ በትምህርት አይደለም፣ በችሎታ አይደለም። መንፈስ ቅዱስ እንዴት አገኘሽ ሲባል ስጦታ ነው። በቃ
ሌላም ነገር እንዴት ተገኘ? ስጦታ ነው። ይሄ መዳን እንዴት ተገኘ? ስጦታ ነው። የዚህ ሁሉ ቁልፍ ነገር ደግሞ የስጦታዎች ዋና ስጦታ ንስሐና ምህረት ነው። እግዚአብሔር ለእኛም ለሌሎችም እዚህ ላሉት ንስሐ የሰጠ አምላክ ለሌሎችም ንስሐ ዕድል ይስጣቸው። እውነት እጃችሁን ዘግታችሁ ዛሬ በዚህ ነገ እዚህ ጋር በሚሰበከው ስብከት እግዚአብሔር ልባቸውን ከፍቶ የንስሐ ዕድል ሰጥቶ ሕዝቡን ወደ መንግስቱ ይሰብስብ። ጌታ ኢየሱስ ይመስገን። ይሄ የንስሐ ነገር። ሁለተኛው የንስሐ ነገር መናዘዝ ነው። ይሄ ከሰውየው የሚጠበቅ ነው። እግዚአብሔር በሩን ከከፈተ፣ እግዚአብሔር መንገዱን ካሳያ መናዘዝ ነው ሰውየው ያለውን ነገር። እነኚህ እየተናዘዙ እግዚአብሔር ከተገናኛቸው በኋላ እግዚአብሔር ካገኛቸው በኋላ እየተናዘዙ ወደ እግዚአብሔር የቀረቡ ሰዎች ብዙዎች አሉ። ሉቃስ ወንጌል ምዕራፍ 15 ላይ ከአባቱ ቤት የኮበለለ ሰውየው የኮበለለው ልጅ የገባው የንስሐ አይነት ነው። በጣም የሚገርመኝ ሉቃስ ምዕራፍ 15 ቁጥር 11 ላይ ከአባቱ ቤት የኮበለለው ልጅ ይላል። ቁጥር 11 እንደም አለ፣ አንድ ሰው 2 ልጆች ነበሩት። ከነሱም ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀን በኋላም ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። በዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያች አገር ጽኑ ራብ ሆነ። እርሱም ይጨነቅ ጀመረ። ሄዶም ከዚያች አገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ሊያስተምረው ወደ ሜዳ ሰደደው። እሪያዎቹም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ልቡ ተመልሶ አሁን እግዚአብሔር ያን ሁሉ ከሰጠ በኋላ አሁን ወደ ልቡ ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼ ወደ አባቴ ቤት እሄዳለሁና አባቴ ሆይ በሰማይና በፊት በደልሁ፣ ወደፊት ልጅ ሊባል አይገባኝም። ከሙያተኞች እንደ አንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ከሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊት በደልሁ፣ ወደፊት ልጅ ሊባል አይገባኝም አለ። በሰማይ እግዚአብሔርን በድያለሁ፣ አንተንም በድያለሁ አለ። ጥፋቴ ብዙ ነው። ከዚህ በኋላ እኔን ልጅ ብላ አትጥረኝ። በጣም የልቡ ስብረት መናዘዝ ማለት ይሄ ነው። አንተ ከዚህ በኋላ አንተ የእንትና ልጅ ተብዬ መጠራት አይገባኝም። እዚህ ቤት እንዳሉ ሙያተኞች እንዳንዱ ቁጠረኝ። እንዲሆኝ በቤት ይኖራሉ ሲል አባትዮ በቃ የልጁን መናዘዝ የልቡን ስብራት አየና ሄዶ ገና ከሩቁ አየና ይዞ አቀፈው፣ ሳመው አለ። ጌታ ኢየሱስ ይመስገን። ስንቶቻችን ወደ ኢየሱስ ንስሐ በስንዴያ ስንመለስ በፊቱ ስንበርከክ ስንጮይ እንደው ዛሬ በሚታይ እጅ ሳይሆን በማይታይ እጁ አቅፎ የሳመን አባታችን ኢየሱስ ለዘላለም ይባረክ። እውነት እስኪ ተባረክ በሉ። እሱ ነው ከነ ውድቀታችን ከነ ቆሻሻችን ከጠፋንበት ቦታ። በነገራችን ላይ እግዚአብሔር ከነ እንትኑ ሳይሆን ያን ጥለን ሲመጣ ነው የሚቀበለው። ጥሎ መጣ ሰውየው። ጥፋት ሰርቻለሁ፣ በሰማይም በፊትም በድያለሁ አለ። በእግዚአብሔር ዘንድ እስራኤል ይከደልን፣ አባቴ አንተ ዘንድ ሊከደልን ማለት ሁለቱንም በድያለሁ። በሥጋ የወለድከኝ አባቴንም በድያለሁ፣ ዘላለማዊ አባቴንም በድያለሁ። ሁሉም ሊከደልን ሲል አይዞህ አንተ በንስሐ ተጸጽተህ ተመለስክ እንጂ መናዘዝን እንዲህ ከጀመርክ እኔ ተቀብያለሁ አለ። ንስሐ ማለት አንደኛው ክፍል መናዘዝ ነው። ለእግዚአብሔር የልብን መናገር ነው። አለመደበቅ ነው። በዚህ በድያለሁ፣ ይሄን ሰርቻለሁ፣ ይሄ ሊከደልን ይኸው አንተ እኛ እኮ ሳንናገር ያውቃል ልባችን ግን ምን ይፈልጋል? ኑዛዜን ይፈልጋል፣ ንግግርን ይፈልጋል። እስኪ ቁጭ እንዳለን እንጂ ይዘግተን ማራን ይማረን። ጌታ ኢየሱስ ይመስገን። የእግዚአብሔር ምሕረት በእኛ ላይ ከበዛ እዚህ ሜዳ ላይ የምሕረት መንፈስ ይፈሳል። የሚመጣውን እግዚአብሔር በምሕረት ይቀበላል። አንድ ሙሴ ጻድቅ ሆኖ ሲጮህ እኮ እግዚአብሔር ሕዝቡን ምሯል። በዚህ ከተማ ላይ ይሄን የሚሰማው ዙሪያም ላይ ያለው ነገም ዛሬ የሚመጣው አሁንም ከዚህ በኋላ በሚሰበከው እግዚአብሔር እኛን ከማራ እዚህ ቦታ ላይ ታምራት ይሰራል። እስኪ ማራን እንበል። ጌታ ኢየሱስ ይመስገን። በኑዛዜ ነው የመጣው። በቃ ዝቅ ብሎ ራሱን አዋርዶ ተኮፍሶ አይደለም የመጣው። በቃ ምንም ባለ ያው ነው አይደለም ያለው። እኔ ከዚህ በኋላ ያንተ ልጅ መባል አልችልም እሱ አለ እንጂ አባቱ አልሰረዘም። ከልጅነቱ አልችልም። እግዚአብሔርን በድያለሁ፣ አንተን በድያለሁ። የሚገባኝ ሰው አይደለም። ስራዬ ሁሉ ልክ አይደለም። ግን አለ እዚህ ቤት መሆን ይሻለኛል። ወጥቼ ያየሁት መከራ ብዙ ነው።
ውጣ ውረዱ ብዙ ነው። ችግር አይቻለሁ፣ ቀምሻለሁ፣ ተንከራትቻለሁ። አሁን ግን መጥቻለሁ። እዛ ጋር ደልቶኝ ከምኖር የተመቻ ነገር ብዬ ነበረ የወጣሁት። ለካ መከራ ነው። አሁን ቤት ላይ ከሙያተኞቹ ከሚያገለግሉት እንዲያንዱ ቁጥር እዚህ ቤት ሊኖራል። አንተ በዚህ ልብ ከመጠማ እኔ በደንብ ይቀበላለሁ አለ። ለእጁም ለእግሩ የሚያስፈልገውን ቀይሩለት፣ አስፈላጊውን ነገር አሟሉለት፣ የድሮ ህይወቱ ይመለስ፣ በቤቴ ይኑር፣ ልጄ ነው ብሎ ተቀበለ። እኔንና እናንተ ልጄ ነው ብሎ የሚቀበል አምላክ ይባረክ። ሃሌሉያ! ጌታ ኢየሱስ ይመስገን። ዘኬዎስ ታሪክ አለ ሉቃስ 19ኛው ምዕራፍም ላይ አንዳንዱ በቃል ይናገራሉ። ዘኬዎስ ቀራጭ ነው፣ የቀራጮች አለቃ ነው። በዛ በመጀመሪያ በሚሰራው ስራ ላይ ሰውንም ደስ አላሰኘም፣ እግዚአብሔርን ደስ የሚያሰኝ ህይወት ነበረው። ግን ፍላጎት ነበረው። እግዚአብሔር በዛ የንስሐ ህይወት ስለጠው ልቡን ከፍቷል። ኢየሱስን አይቶ አያውቅም። በዚህ መንገድ ኢየሱስ ያልፋል ሲባል ሰምቷል። ስለሰማ አሁን አንድ ነገር ማድረግ አለብኝ አለ። በሕዝብ መካከል ቆሜ እንዳላይ ቁመቴ አጭር ነው አልችልም። ከፊት አንድ ትልቅ ሾላ አገኘ። እዛ ላይ ወጥቼ እንደው በደንብ ጠግቤልኝ አለ። ምኞቱ ነው የውስጡ ምኞቱ መሻቱ ሰፊ ስለሆነ እንደው የኔ ጋጋታ አይነት አይቼ ሳይሆን በደንብ ልየው አለ። ጠግቤ ያለው አለ። ዛፍ ላይ ወጣ። መጣ ኢየሱስ እዛ ሾላ ጋር ደረሰ። ሲደርስ ዘኬዎስ ዛፍ ላይ ቁጭ ብሏል። ዘኬዎስ ና ውረድ አለ። አንተ እንደው በሩቁ እኔን አይተህ ለመመለስልኝ ልቤህን አክል የቀናው ብሎ ወደ ቤቱ ገባ። ሰዎቹ አጉረመረሙ። ከኃጢአተኛ ሰው ጋር ሊበላ ገባ አሉ። ሰማ ይችን ዘኬዎስ ኃጢአቱን ያውቃል። ጌታ ሆይ አለ ማንን ባሰተሽ ከሆነ እኔ አራት እጥፍ እከፍላለሁ አለ። ካለኝ እኩሌታ ለሌሎች እሰጣለሁ አለ። በቃ ያለን ነገር በማይገባው ከስቼ ያለኔ ውስጥ አስገብቼ ከሆነ ለዛ ሰውዬው አራት እጥፍ እከፍላለሁ አለ። እኔ እሱን 1000 ብር አስቀጥቼ ከሆነ 4000 ብር እከፍላለሁ አለ። በቤቴ ውስጥ ግን ካለው ነገር ካለኝ በሙሉ ነው ካለኝ በሙሉ እኩሌታ ለሌሎች እሰጣለሁ አለ። አያ ኢየሱስ ልቡን አየና ንዛዜውን አየና መናገሩን አየና አይዞኝ እኔ አይቼ ነው ከሾላ ላይ ውረድ ያልኩት። እኔ ነኝ ወደ ቤት ያመጣሁት፣ እኔ ነኝ የጠራሁት። አይዞኝ በዛ መንገድ አትሂድ። አይዞኝ ዛሬ አንተ ቤት ይውላለሁ ግን ብዬ ቤት ገብቼ እንደማንም መንገደኛ የሚወጣ ሰው አይደለም ማለት። እኔ የአንተ ቤት ከገባው አንተ የአብርሃም ዘር ነህ፣ ዛሬ ለዚህ ቤት መዳን ይሆናል አለ። እስኪ ለቤታችን መዳኑን የምትሉት ሃሌሉያ! በቃ ወረደ። ዘኬዎስ ከነበረበት አለፈ፣ ዝቅ አለ። ምንም አልጠበቀም እኮ ማንን ባሰት ከስሼ ከሆነ ሰዎቹ ያሉት ልክ ነው። እንዴት ከቀራጭ ጋር ሊበላ ይገባል? ቀራጭ ብቻ ሰው የቀራጮች መለካ ነው አለ። ከኃጢአተኞች ዋና ነው አለ። ልክ ነው። እኔ የመጣው ለዚህ አይነት ሰው ነው። እወርዳለሁ ዛሬ በዚህ ቤት አለ። ጴጥሮስ ውረድ፣ ዘኬዎስ ውረድ። እንደውም ጥቂት ደቂቃ አይደለም በቤት ይውል ዘንድ ይገባኛል። ያንተ ቤት እኔ መርጫለሁ አለ። እንዴት አይነት አምላክ ነው! ከእንዲህ አይነት ሰው ጋር ቤት ገብቶ ቤቱን የሚመርጥ አምላክ። እኔስ እናንተ ከዘኬዎስ የበለጥን ሰዎች አልነበርንም? ዛሬ ኢየሱስ በቤታችን በልባችን ውሎ ሰላምን ሰጥቶ መንገዳችን አቅንቶ እኛንም ልጆቻችን ቤተሰቦቻችን ሰላም አድርጎ እስኪ ሰላም የሰጠን አምላክ ይባረክ። የሰላም አምላክ ኢየሱስ ይባረክ። ይሄ ነው ንዛዜ፣ ይሄ ነው መዳደት። ምን አለ? ካለኝ እኩሌታ ለድሃ እሰጣለሁ፣ ማንም ባሰከከ 4 እጥፍ እከፍላለሁ። ከዚህ በላይ ምን አለ አለ። ሰዎቹ ውጪ የሚያወሩት ሌላ፣ እሱ ከኢየሱስ ጋር ጨረሰ። ምናልባት አንዳንዶቻችን ሰዎች የሚሉት ብዙ ሊሆን ይችላል። እኛ ከኢየሱስ ጋር ግን እንጨርስ፣ ከሰዎችም ጋር ሰላም ይኖረን። መጽሐፍ ሐዋርያ ጳውሎስ ሲናገር በሰውም በእግዚአብሔር ዘንድ ንጹሕ ሕሊና እንዲኖረን ይላልና በውጭም በውስጥም ንጹሕ ሕሊና ያስፈልጋልና ጌታ ኢየሱስ ይመስገን። ኢየሱስ ለዘላለም ይባረክ። ይሄ መናዘዝ ቀላል ነገር አይደለም። ነህምያ ላይ እስራኤላውያን ከእግዚአብሔር ሕግ ወጥቶ ጥሩ ስራ ባልሰሩ ጊዜ ነህምያ ከነበረበት ከምርኮ ሀገር መጥቶ ሕዝቡን ሲሰበስብና ከሕዝቡ ጋር ሲናገር ነህምያ ምዕራፍ 9 ቁጥር 1 ላይ እንዲህ ይላል። በዚያም ወራት በ24ኛው ቀን የእስራኤል ልጆች ጾመው ማቅ ለብሰው በላያቸው ትቢያ ነስንሰው ተከማቹ። የእስራኤልም ዘር ሁሉ ከእንግዶች ሁሉ ራሳቸውን ለዩ። ቆመው ኃጢአታቸውንና የአባቶቻቸውን ኃጢአት ተናዘዙ። በየስፍራቸውም ቆመው የአምላካቸውን የእግዚአብሔርን የሕግ መጽሐፍ የቀን ሩብ ያህል አነበቡ። 3 የቀን ሩብ ያህል ተናዘዙ።
ለአምላካቸው ለእግዚአብሔርም ሰገዱ ይላል። ጌታ ኢየሱስ ይመስገን። እነኚህ ሰዎች ባልሆነ ሕይወት ውስጥ ገብተዋል። እስራኤል እግዚአብሔርን ስለበደለ እግዚአብሔር በባቢሎን እጅ አሳልፎ ሰጥቷቸዋል። መከራ ውስጥ ያሉ ጊዜ ነው። ነህምያ ምርኮ ሀገር ከነበረበት ቦታ ላይ ታሪኩን ሰማ፣ መጣ ወደ እስራኤል። እነኚህ ነገሮች ሁሉ ሲናገር ህዝቡ ለእግዚአብሔር ሰዎቹ ልባቸውን ለውጡ። 3 ቀን የቀን ሩብ ያክል እየወጡ ይናዘዛሉ። የቀን ሩብ ማለት 6 ሰዓት ማለት ነው። ይናዘዛሉ ማለት የራሳቸውን ኃጢአት ብቻ አይደለም፣ የአባቶቻቸውን ኃጢአት ይናዘዛሉ። አባቶቻችን በድለዋል፣ አንተ ያልከውን ሕግ ጥሰዋል፣ ያልከውን ሥርዓትን አፍርሰዋል፣ ለሌሎች አማልክት አጥነዋል፣ ከአንድ አምላክ ውጪ አምልከዋል እያሉ እየተናዘዙ እኛንም ልጆቻችን ለጠላት አሳልፈን ሰጠን እያሉ ያን ሲናዘዙ እግዚአብሔር ለዛ ልማና ለዛ መልስ ምሕረትን ሰጠ። ሰው ከልቡ አምኖ ሲናዘዝ እግዚአብሔር የምሕረት አምላክ ነው፣ የንስሐ ዕድል የሚሰጥ አምላክ ነው። ስለመናዘዛቸው እግዚአብሔር ምሕረትን ያደረገ፣ እስራኤል ተመለሰች። እግዚአብሔር ለእስራኤል ድል ሰጠ። በባቢሎን ወንዞች ማዶ አዞ በተቀመጡበት ያን ሁሉ ሲያደርጉ እግዚአብሔር በምሕረት ጎበኘ። ዛሬም እዚህ ጉባኤ ያለን እንዶ እዚህ ሆነን ምናልባት የሆኑ ነገሮች ከባቢሎን ውጪ አድርጎን ባቢሎን ውስጥ ይሉን ከሆነ ከእስራኤል ውጪ አድርጎ ከሆነ ዛሬ ስንናዘዝ ማረን ስንል የእስራኤል አምላክ አምላካችን ነው። እስኪ ማረን ኢየሱስ። እስራኤልን የሰማ አምላክ ይሰማል። እኛ የአዲስ ኪዳን እስራኤል ነን። የአብርሃምን በረከት በክርስቶስ ያገኘን ሰዎች ነን። በሙሉ ድፍረት በአምላካችን በመተማመን ድፍረት በእኛ ድፍረት ሆን በአምላካችን በመተማመን ማረን ስንል ስንጮህ የሚምር አምላክ አለ። እስኪ ደግመን ማረን ኢየሱስ፣ ይማረን ኢየሱስ። ጌታ ኢየሱስ ይመስገን። ሌላው ንስሐ ማለት መጸጸት ወይም ጸጸት ነው። ንስሐ ስንገባ መጸጸት፣ ይሄ ነገር እንዴት ማድረግ እኮ አልነበረብኝም፣ አምላክ ይሄ መስራት ሊቀደልን እንዲህ በመሆን እኮ አንተን በድያለሁ፣ ይሄን ስህተት ነው እያልን ስንጸጸት እግዚአብሔር ጸጸትን ይሰማል። ጸጸት ማለት የጥፋት ጸጸት ወይም የእንትን ጸጸት ሳይሆን እግዚአብሔር የሚሰማ ከእግዚአብሔር ጋር የሚያስታርቅ ሁለተኛ ቆሮንቶስ ምዕራፍ 7 ላይ ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 10 ላይ 7:10 ላይ እንዲህ ይላል፣ እንደ እግዚአብሔር ፈቃድ የሆነ ሐዘን ጸጸት የሌለበት ወደ መዳን የሚያደርስ ንስሐን ያደርጋል አለ። ሰው እንደ እግዚአብሔር ፈቃዱ ነው ሲጸጸት ንስሐ ሲገባ እግዚአብሔር ወደ ንስሐ ያመጣል አለ። እንደ እግዚአብሔር ፈቃዱ ነው፣ እግዚአብሔር በሚፈልገው መንገድ ነው። እንደ እግዚአብሔር ፈቃድ የሆነ ሐዘን አለ። በሆነ ነገር ልቡ አዝኖ ይሄን ማድረግ እኮ ልክ አይደለም፣ ይሄን መስራት እኮ ልክ አይደለም እንጂ የብስጭት ሐዘን ሳይሆን በቃ ተስፋ የመቁረጥ ሐዘን ሳይሆን የመጥፋት ሐዘን ሳይሆን እንደ እግዚአብሔር ፈቃድ የሰራው ልክ አይደለም፣ አምላኬን በድያለሁ፣ ፈጣሪን በድያለሁ፣ የጠረኝን አምላክ በድያለሁ፣ የለወጠኝን አምላክ በድያለሁ፣ ያከበረኝን አምላክ በድያለሁ፣ የሰራልኝ ስራ ረስቻለሁ እያልን እንደ እግዚአብሔር ፈቃድ የምናደርገው ሐዘን ያ ሐዘን የእሱ ፈቃድ የሆነ ሐዘን ሰውን ወደ ንስሐ ያመጣል፣ ወደ መዳን ያመጣል። በዛ ሐዘን ገብተን ንስሐ ስንገባ በዛ ጸጸት ውስጥ ገብተን ንስሐ ስንገባና ስንጸጸት ወዴት ያመጣል? ወደ ነበርንበት መዳን ያመጣል። ለአዳዲሶችን እኔ እንደው ባለበት ቦታ እንዴት ነበርኩ? ይሄን እኮ ልክ እያልኩ ነው የኖርኩት። ልክ ካልሆነ አምላክ ልክ ወደ ነው የሚለው ካለ እሱንም ወደ መዳን ያመጣል። ወደ መዳን የሚያመጣው ንስሐ ያመጣል። እዚህ እያለን ምናልባት ከሆነ በሆነ ነገር ገሸች ብለን ወጥተን ከሆነ ሌላ ነገር ይዘን ከሆነ እዛ ባለንበት ሐሳብ ላይ ሆነን እዚህ ጉባኤ ውስጥ ሆነን እዛ ውስጥ ካለ እሱን ነገር ይዘን እንደ እግዚአብሔር ፈቃድ ንስሐ ከገባን ያ ንስሐ ወደ ጸጸት ያ ሐዘን ወደ ጸጸት ያመጣል፣ ጸጸት ወደ ንስሐ ያመጣል፣ ንስሐ ደግሞ ወደ መዳን ያመጣል። ይሄ ነው እግዚአብሔር ያሰራል። ጌታ ኢየሱስ ይመስገን። እንደ ፈቃዱ ይሁን፣ እንደ እኔ ካልኩሌሽን፣ እንደ ሌላ አስተሳሰብ በጭንቀት ሳይሆን በሌላው ሳይሆን እንደ እግዚአብሔር ፈቃድ አንተ የምትፈቅደውን አልፌአለሁ ወይ አንተ ከምትፈቅደው ወጣ ወይ እያለ ያን አስተሳሰብ ከገባ እግዚአብሔር ያን ሰው ወዴት ያመጣል? ወደ ንስሐ ያመጣል፣ ንስሐ ወደ መዳን ያመጣል። ኧረ ኢየሱስ ለዘላለም ይባረክ። ጌታ ኢየሱስ ይመስገን። ስለዚህ ንስሐ ራሱ መጸጸት ነው። ጌታ ኢየሱስ ይመስገን። አሁን ሉቃስ ምዕራፍ 18 ቁጥር 13 ላይ ነበሩ 2 ሰዎች ለጸሎት ወጡ ይላል መጽሐፍ ቅዱስ። 2 ሰዎች ለጸሎት ወጡ። ቦታውን እናነባለን። የእግዚአብሔር ቃል ምዕራፍ 18 ቁጥር 13 ላይ
ከላይ ያለው ብዙን እንደውም ከዘጠኝ ጀምሮ ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎችን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው። እንዲህም ሲል ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛውም ቀራጭ። ፈሪሳዊውም ቆሞ በልቡ ይህን ሲጸልይ እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኛና አመፀኛ አመንዝሮችም ወይም እንደዚህ ቀራጭ ስላልሆነ አመሰግናለሁ። በየሳምንቱ 2 ጊዜ እጾማለሁ፣ ከማገኘው ሁሉ አስራት አወጣለሁ አለ። ቀራጩ ግን በሩቅ ቆሞ ዓይኖቹ ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር። እላችኋለሁ ከዚህ ልጅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ይዋረድ፣ ራሱን ግን የሚያወርድ ሁሉ ከፍ ይላል ይላል። ሁለት ሰዎች ወጥተዋል። አንዱ በፊት የሰራው ልክ ነበረ ጽድቁ። በሳምንት 2 ቀን ይጾማል፣ ካገኘ ነገር ሁሉ አስራት ያወጣል፣ ራሱን ጠብቆ ይኖራል። ልክ ነበር። ወደ እግዚአብሔር ቤት ሲመጣ ግን እንዲህ አይደለም። እሱ ጥሩ ነበር። ያን ለአምላኩ አስረክቦ እንዲህ ስላደረገ ተመስገን ብሎ አመስግኖ መሄድ ነበረበት። እሱን ደግሞ የሰጠው በራሱ ጥበብ ሳልሆነ አምላኬ ለዚህ አበቃኝ ተመስገን፣ ይህንን እንዳደረግ ረዳኝ ተመስገን፣ ይሄ የአንተ ምሕረት ነው እኔን የሚያደርገው። እሱንም በጽድቅ እንድኖር ያደረገው የእግዚአብሔር ምሕረት ነው። በጽድቅ እንድኖር ያደረገው የእሱ እውቀት አይደለም፣ የእሱ ትምህርት አይደለም፣ የእሱ ችሎታ አይደለም፣ የእሱ ምንም አይደለም። አስራት መክፈሉ አይደለም፣ መክፈሉ ልክ ነው። መጾሙ አይደለም፣ መጾሙ ልክ ነው። በሕይወት እንድኖር ያደረገው የእግዚአብሔር ምሕረት ነው። አሜን። ከአዳማዊ ውርትና ኃጢአት እሱም ነበረበት። ያን ሁሉ አሳልፎ በሕይወት ኖሮ አምላኩ ፊት እንዲገኝ በእግዚአብሔር መሠዊያ ቆሞ እንዲያመሰግን ያደረገው የእግዚአብሔር ምሕረት ነው። የእግዚአብሔር ምሕረት ረስቶ የራሱን ጥቅና አወራው። በሳምንት 2 ቀን እጾማለሁ፣ ካለኝ አስራት አወጣለሁ አለና ፎከረ። እንደውም እዛ ጋር ከእሱ ጋር ያለውን ተንበርኮ ወደ ላይ ቀና ብሎ ለማየት እሱ እጁ ዘርግቶ ወደ ላይ ቀና ብሎ መሰለኝ የሚጸለው። ይሄኛው ግን ቀና መላላም መሬት ላይ ተንበርኮ ቀና ብሎ መላያ እኔ ኃጢአተኛ ነኝ ማለት እኔ በደለኛ ነኝ፣ ለዚህ ቦታ የሚገባ አይደለሁም ማለት ያንም ያመጣው የእግዚአብሔር ምሕረት ይሄኛውን ሲያስገባ ይሄኛውን ምሕረት ሰጠው። እኔና እናንተ በእግዚአብሔር ፊት እያለን በየትኛውም ደቂቃ በየትኛውም ቦታ ቢሮ እንሁን፣ ስራ ቦታ እንሁን፣ ንግድ ቦታ እንሁን፣ ተማሪ ትምህርት ቤት ይሁን፣ ባለስልጣን ስራ ቦታ ይሁን፣ እኔንም እናንተንም አቁሞ በሕይወት ያኖረ የእግዚአብሔር ምሕረት ነው። እስኪ ምሕረት ነው ብላ ያመናችሁ ስለ ምሕረት ተባረክ። የትም እንሁን ያኖረ የእግዚአብሔር ምሕረት ነው። እኛ በዓይናችን እንበድላለን፣ በእጃችን እንበድላለን፣ በምንሰማ በጆሮአችን እንበድላለን፣ በሚሄድ በእግራችን እንበድላለን። አንዱ ጥሩ ነው ብንል በአንዱ ያመልጠናል። ይሄኛ ጥሩ ነው ብናለ በዚህ ያመልጣል። የሚያመልጥ ነገር ብዙ ስላለ ለእኛ ሙሉ በሙሉ 24 ሰዓት በጽድቅ የምንኖር ቢመስል እንኳን የምናጠፋቸው ነገሮች ብዙ ስላለ ዛሬም ድረስ በሕይወት ያልሆነን የእግዚአብሔር ምሕረት ነው። ይሄ ሰውዬው ቀራጩ ተጸጸተ፣ ማረኝ እኔን ባሪያን፣ ደረቱን እየመታ ማረኝ። ይሄ ዝም ብሎ መምታት አይደለም፣ የልብ ምት ነው እየመታ በልቡ ተንበርክኮ ዝቅ ብሎ ከመሬት ጋር ተጣብቆ አምላክ ሆይ እኔ ለዚህ ቦታ የሚበቃ አይደለሁም፣ ኃጢአተኛነቴን አውቃለሁ፣ ድካሜን አውቃለሁ፣ ማንነቴን አውቃለሁ፣ ምንነቴን አውቃለሁ። ያኖረኝ ምሕረት ነው። ሃሌሉያ! ያንተ ምሕረት ነው ያኖረኝ፣ የኔ ምንም አይደለም። እስኪ እኔንና እናንተን በምሕረቱ የኖርን ሁላችን ተባረክ ኢየሱስ። ጌታ ኢየሱስ ይመስገን። የእግዚአብሔር ምሕረት ነው ያኖረን። ኢየሱስ ይመስገን። ነገሥት ላይም የአክዓብ ታሪክ አለ። አንደኛ ነገሥት ላይ እዛ የአክዓብ ታሪክ እግዚአብሔር መጥፎ ስራውን ደግፎ አይደለም ለአክዓብ ምሕረት ያደረገው፣ ወይ የእሱ መመለስ ነው፣ መጸጸቱ ነው። አክዓብ እዛ አንደኛ ነገሥት ምዕራፍ 20 ላይ አንደኛ ነገሥት ምዕራፍ 20 ላይ ጥሩ ስራ አልሰራም። ናቡቴ በእሱ ባይገልም በሚስቱ በኩል ነው ናቡቴ የሞተው። ግን እሱ ሳቅ ነው የገዚህ ያስገደለችው። ካስገደለች በኋላ ነው ሂድና ውረስ ያለችው። ምዕራፍ 20 ቁጥር 27 ላይ አክዓብም ይህን ቃል በሰማ ጊዜ ልብሱን ቀደደ፣ ገላውን ማቅ አለበሰ፣ ጾመ፣ በማቅ ላይም ተኛ፣ ቅስስ ብሎ ሄደ። ዳግሞም አክዓብ በፊቴ እንደተዋረደ አየ። እኔ በፊቴ የተዋረደ ስለሆነ በልጁ ዘመን በቤቱ ላይ ክፉ ነገር አመጣለሁ እንጂ በእርሱ ዘመን ክፉ ነገር አላመጣም የሚል እግዚአብሔር ቃል ወደ ቴስብያዊ ወደ ኤልያስ መጣ ይላል። አክዓብ በራሱ በትክክለኛ ነገር ነው ናቡቴን የጠየቀው። እርሻ በእርሻ አጠገብ ነውና ከፈለክ በገንዘብ ልግዛ፣ ካልሆነ በልዋጭ ቦታ ልስጥ ብሎ ጠየቀ። እምቢ ሲል ንጉሥ ነው አንድ ነገር ማድረግ ይችላል፣ ግን አላደረገም። ቤቱ ላይ መጥቶ ተኛ። በቃ ተናዶ ነው የመጣው።
መናደዱ ልክ ባይሆንም ሚስቱ ሰማች። ምንድነው እንደ ፊት የጠቆረ እንደው ምንድነው ስትል ባክሽ ያ ናቡቴ እርሻው አጠገብ ስለሆነ ወይ በገንዘብ ወይ ሊዋይ ልስል እንቢ አለኝ የአባቶችን መሬት አትሰጥም አለ ብላት የናቡቴ ልኮ ነው እያለ ከዛ ሚስቱ አንተ ወደ እስራኤል ንጉሥ ነህ እንዲህ አይነት ነገር አሁን ከባድ ነገር ነው ብላ ቁጭ አለ አንተ ባለች ጾም አሳወጀች። የተወሰኑ ሰዎችን ምናምን ሰዎችን አዘጋጀች። የሰር ምስክሮችን ናቡቴ እግዚአብሔርና ንጉሡን ሰድቧል ብለው መሰከሩ። በድንጋይ ተወግሮ ሞተ። በገንዘብ ወይ ሊዋጭ የሚባለው እንዲና ናቡቴ መሬት ውረስ ስትለው ለመውረስ ወጣ። እንዴት እንደሞታ ሄዶ ሲወጥ ኤልያስ መንገድ ላይ ተገናኘው። አንተ ናቡቴን አስገድለ የናቡቴን እርሻ ለመውረስ እየሄድክ ነው፣ አትወርስም። እዛ የናቡቴን ደም ውሾች በላሱበት ያንተን ደም ይይዛሉ ሲል ተመለሰ። በቃ ከባድ ነገር ነው ለካ የተሰራው። ይሄን እኔ ማልችለው ነገር ነው አለ። ተመለሰ ወደ ቤት። ይሄ የተሰራው ነገር ለካ ከባድ ነው። መጥፎ ስራ ተሰርቷል። እግዚአብሔርን በድያለሁ። ምንም ማቅ እንዲያጣ ወደ እግዚአብሔር ተመለሰ። ወደቀ፣ ማቅ ለበሰ፣ ጾም አወጀ፣ ቅስስ ብሎ አለቀሰ። ሰማ እግዚአብሔር ጨዋቱን ሰማ፣ መውደቁን ሰማ፣ ያ ውርደቱን ሁሉ ሰማ። ንጉሥ ሆኖ ከንግሥና ወርዶ ማቅ ለብሶ አመድ ተኝቶ ሲንከባለል እግዚአብሔር ሰማ። ስንቶቻችን ነው በእግዚአብሔር ስትሆን እግዚአብሔር ልማናችሁን የሰማው? እስኪ እግዚአብሔር ልማናችሁን የሰማውን አምላክ የኔንም ልማና ስለሰማ ተመስገን። አረ ኢየሱስ ይባረክ። ልማናችን የሰማ አምላክ ስንት ነገር አጥፍተን ኢየሱስ ልማናችን ሰምቶ ተቀብሎናል። ጌታ ኢየሱስ ለዘላለም ይባረክ። ስለዚህ ልማና የሚሰማ አምላክ ነው አለ ጌታ ኢየሱስ ይመስገን። ኢየሱስ ለዘላለም ይባረክ። ስለዚህ ንስሐ ደግሞ ሌላ መተው ነው። መተው ነው። ከነበርንበት ቦታ ስንመለስ መጽሐፍ ቅዱስ ምሳሌ 28:13 ላይ ኃጢአቱን የሚናዘዝና የሚተዋት ምሕረትን ያገኛል ይላል። ምሳሌ 28:13 ላይ መተው፣ መናዘዝ፣ ተናዘን መተው አለብን። ዛሬ ተናዘን ነገ የሚቀጥል ሳይሆን ዛሬ ብለን ነገ በዛ ቦታ የምንመለሰው ከተናዘዝን መተው አለብን። የምናዘዝና የሚተዋት ነው ብሎ ተናዞ የሚተዋት መጽሐፍ ቅዱስ ሁለት ታሪክ አለ። አመንዝራ ብሎ ይዞ ያመጣትን ሴትዮ እዛ ኢየሱስ ፊት አቁሞ ከሳሾቿ እቺ ሴት ስታመነዝር ይዘናልና ሙሴ እንዲህ አይነቱን በድንጋዩ ተግሮ ይሙት ይላል፣ አንተስ ምን ትላለህ አለ። ከእናንተ ጻድቅ ሰው በድንጋዩ በቀደም ብሎ በድንጋዩ ይገራል። ሁሉም አንድ በአንድ ልናቸው ቀሰነ ወጥቶ ጠፉ ይላል። ከዛ ኢየሱስ ዞር አለና አንቺ ከሳሾች የሉም ምን ያለ አንድም የፈረደብሽ የለም አንድም አለ እኔም አልፈርድብሽም፣ ግን ምን አለ ደግመሽ ኃጢአት አትስሪ። በቃ መተው ማለት ይሄ ነው። ደግመሽ እዛ ቦታ አትገኝ፣ ደግመሽ እዛ ቦታ አትሁን፣ ደግመሽ እዛ ቦታ አትሁን። እግዚአብሔር ምሕረት ሲያደርግ የምናዘዝና የሚተዋት መናዘዝ ይቻላል። እግዚአብሔር ከተናዘዝን በኋላ የመተውን ጸጋ ሲይስጠን እስኪ እውነት እስኪ እጃችሁና የመተውን ጸጋ ሲጠን መናዘዝ ይቻላል። የመተው ጸጋ በጣም ወሳኝ ነው። ስለዚህ መናዘዝ ቀጥሎ መተው አለ። መተው የሚተው ነው የሚለው ጌታ ኢየሱስ ይመስገን። ሰው ሲተው እግዚአብሔር ይሰማል። እዚህ ማርቆስ ምዕራፍ 11 ላይ ለጸሎት በቆማችሁ ጊዜ ይላል። ማርቆስ ምዕራፍ 11 ላይ ሰው ለጸሎት በቆመ ጊዜ ከበድ ያሉ ነገሮች ሊገጥመው ይችላሉ። ምዕራፍ 11 ላይ ለጸሎት በቆማችሁ ጊዜ ይላል መጽሐፉ ራሱ 11:20 ላይ እንዲህ ይላል እግዚአብሔር ቃል ምዕራፍ 11 ቁጥር 20 ላይ ቁጥር 24 ላይ ስለዚህ እላችኋለሁ የጸለያችሁ የለመናችሁ ሁሉ እንድታገኛችሁ እመኑ ይሆንላችኋል ለና 25 ላይ ለጸሎት በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንድላችሁ በማንም ላይ አንዳች ቢኖርባችሁ ይቅር ባሉት። እናንተ ግን ይቅር ባትሉ በሰማያት ያለው አባታችሁ ኃጢአታችሁን ይቅር አይምልላል። መተው አለብን። ለጸሎት ስንቆም የሆነ የሚዋጋ ነገር ካለ የሚረብሽም ነገር ካለ ለጸሎት መቆም ማለት እዚህ ጉባኤ ብቻ አይደለም። በቤታችን ሊሆን ይችላል፣ በግላችን በምን ቢሮም ሊሆን ይችላል፣ የትኛውም ቦታ ሊሆን ይችላል። ለጸሎት ከእግዚአብሔር ጋር ለመገናኘት ስንቆም መተው ያለብን መተው አለብን። በሰማይ ያለ አባታችን እንዲቀበለን እሱም እንድትሆን ከፈለግን እኛም በማንም ላይ አንዳች ቢኖር መተው አለባችሁ። የጸሎት ዋና ቁልፍ መተው ነው። እስኪ የመተውን ጸጋ ይስጠን ኢየሱስ። የመተው ነገር ከባድ ነው። መተው አሁን በቃላት እንደምንናገር አይደለም። መተው ማለት ወሳኝ ነገር ነው። አእምሮን ይጠይቃል። ከሀሳብ ጋር ትግል ይጠይቃል። ከህሊና ጋር ሙግት ይጠይቃል። ከልብ ሀሳብ ጋር ከግል ሀሳብ ጋር ጦርነት ይፈጥራል።
ዘመቻ ይፈጥራል። እንዲህ ሲባል ይሄን ያመጣል፣ ይሄን ሲባል ይሄን ያመጣል፣ ይሄን ሲባል ይሄን ያመጣል። ይሄን ሁሉ አልፈን ስንተው ሁሉንም አልፈን የመተው ጸጋ። ምክንያቱም የንስሐ ውጤት ከእግዚአብሔር ስለሆነ እግዚአብሔር የንስሐ ዕድል ለሰው ከሰጣ ከእግዚአብሔር ጋር መጀመሪያ ካቃተን አምላኬው አቃተኝ እኮ ብሎ ከሱ ጋር መታገል። እኔ ፈልጌያለሁ እንዲህ አለኝ፣ እኔ የሞከርኩ ነው እንዲህ አለኝ፣ አንተ ከኔ ጋር ሁንልኝ፣ ና በጎኔ ቁም፣ አንተ ተናገርልኝ ብለን ስንል እግዚአብሔር የምንተውበትን ጸጋ ይሰጠናል። መተው ያልቻልነው ነገር እንድንተው ያደርጋል። የተኛውን ነገር ጭም በቃል ይሁን ሱስ ይሁን ክፉ ነገር ይሁን ማንኛውም ነገር ይሁን መተውን የሚሰጥ አምላክ አለ። ጌታ ኢየሱስ ይባረክ። እግዚአብሔር የመተውን ጸጋ ይሰጣል። ሌላው አምስተኛ ንስሐ ማለት መለየት ነው። መለየት ከምን ነገር ተለይተን ከሱ ካልተለየን ከባድ ነው። ዕዝራ ምዕራፍ 11 ቁጥር 16 ላይ እስራኤላውያን ከክፉ ስራቸው ሁሉ ተለዩ ይላል። ብዙ ነገር አድርጎ ነበር። ሌሎች አይዛብ ሴቶችን ሁሉ አግብቶ ነበር፣ ልጅ ወልዶ ነበር። ያን ሁሉ ነገር ሰብስቦ ተው ይላል፣ ተለዩ አለ። ከዛ በኋላ የእግዚአብሔር ምሕረት ለእስራኤላውያን ሆነ። ስንለይ ታሪክ ይቀየራል። መዝሙር 114 ቁጥር 1 ላይ እስራኤል ከግብፅ በወጣ ጊዜ ነው ብሎ መጽሐፍ የተለየ ሕዝብ ሲሆን ሲለይ ከሆነ ነገር ሲለይ ለብቻ ሲወጣ ሲለይ የእግዚአብሔር ምሕረት ይወጣል። ንስሐ በመሰረቱ የሆነ ነገር አድርገን እዛ ምንቀር ሳይሆን የሚቀጥለውን ምዕራፍ የሚያስጨብጠን ነገር ማለት ነው። አንድ ምዕራፍ በንስሐ ስናል እግዚአብሔር የሚቀጥለውን ምዕራፍ ያስጨብጣል። ንስሐ ገብተን ማረም ብለን ዝም ብለን በቀላሉ የምንነገረን ይሄን ምዕራፍ ካለፍን በኋላ እግዚአብሔር ሌላውን አዲስ ምዕራፍ ያስችለናል፣ ያስጨብጠናል። እስራኤል ከግብፅ ሀገር በወጡ ጊዜ ይሄ ታሪክ በተሰራ ጊዜ እስራኤል ውስጥ መልካም ነገር በሆነ ጊዜ እግዚአብሔር ከእስራኤል ጋር ሆነ። ታሪክ ተሰራ። ተራሮች፣ ኮረብቶች ያስቸገረው ያሸነፈው ነገር ሁሉ ከፊታቸው ጠፋ፣ ዘለሉ ይላል። ኮረብቶ ማለት ተራራ አይደለም የዘለለው። ያስጨነቀን ነገር፣ የረበሸን ነገር፣ እንደው መግቢያ መውጫ ያሳጣን ነገር እኛ ስንለይ እኛ ምንም ሳናደርግ በራሱ ይሸጋል። እኛ እዛ ከተገተረው ነገር ከቆመው ነገር እዛ ግንድ በሆነ ነገር ሐውልት በሆነ ነገር ትግል ሳይሆን እኛ ከእግዚአብሔር ጋር ሆነን ከነበርንበት ከተለየን የእግዚአብሔር ምሕረት ወደ እኛ ይመጣል። አረ ጌታ ኢየሱስ ይርዳን። እኛ ስንለይ የምንፈልገው ነገር ይመጣል። ብዙ ለምንን ያጠነው ነገር፣ ብዙ ጸልየን ያጠነው ነገር፣ ብዙ ጾመን ያጠነው ነገር፣ ጸልየንም አጸልየንም ያጠነው ነገር እንደው ከነበርንበት ቦታ እግዚአብሔር ከማይፈልግበት ቦታ ዞር ብለን ከቆምን እሱ ነገር እኛ አይደለም የምንታገለው፣ የሚታገለው ኢየሱስ ነው። እስኪ በኔ ጉዳይ አምላኬ ተዋጋልኝ በሉ። ለዛ ምን ያስፈልጋል? እኛ መሻገር ያስፈልጋል። እሱ ከማይፈልግ ነገር ዞር ማለት ያስፈልጋል። እሱ ከማይፈልገው ነገር ወደዛ መውጣት ያስፈልጋል። እስራኤላውያን ተለይቶ ከወጡ በኋላ ባላቅ ባላምን አስጠራ። ዘኍልቍ ምዕራፍ 22 23 እዛ አስጠርቶ ምን አለ? ባላም መጣና የወደቀ አይኑ የተከፈተለት ይላል። እሱ ወድቆ አይኑ ተከፍቶ ስለ እስራኤል ጥሩ ነገር ያያል። ምንድነው ያሳየው ሲባል እስራኤል ተለይቶ ወጥቷል፣ ወደ ሌላ ተሻግሯል። አምላኩ ከእግዚአብሔር ጋር ሆኗል። እግዚአብሔር ከእስራኤል ጋር ስለሆነ እሱ ስለተለየ በተለየው ሕዝብ ላይ ባላቅ ቢጠራም እግዚአብሔር ለዛ ሕዝብ ቆመ። ያ ተንኮል ከሚናገረው ነቢይ ጋር አንደበቱን እግዚአብሔር ያዘና አቤት እንዴት ነው የእስራኤል ሕዝብ ማለት እንደሱን አንብቤ ጨርሳለሁ። ጌታ ኢየሱስ ይመስገን። በጣም ትልቅ እንትን ነው። ዘኍልቍ ምዕራፍ 23 ላይ እሱ ወድቋል፣ አይኑ ግን ተከፍቷል። አይኑ የተከፈተው ለሱ አይደለም፣ አይኑ የተከፈተው ለእስራኤል ነው። የእስራኤልን ታሪክ እንዴት ነው አይኑ የተከፈተው እንጂ የእሱ አይን ቢከፈትማ የራሱን ያይ ነበር። የራሱን አያይ ግን የእስራኤልን ያያል። ምዕራፍ 23 ቁጥር 7 ላይ ምሳሌውን ይመስል ጀመረ እንዲህም አለ። ባላቅ ከአራም አመጣኝ፣ የሞዓብ ንጉሥ ከምስራቅ ተራሮች እና ያዕቆብን እርገምልኝ እና እስራኤልን ተጣለልኝ ብሎ እግዚአብሔር ያልረገመውን እንዴት እረግማለሁ? እግዚአብሔርስ ያልተጣላውን እንዴት ይጣላለሁ? በአምቦች ራስ ላይ ሆኜ አየዋለሁ፣ በኮረብቶች ላይ ሆኜ እመለከታለሁ። እነሆ ብቻውን የሚቀመጥ ሕዝብ፣ ሃሌሉያ፣ ከማንም ጋር የማይቀላቀል እስራኤል ለብቻው የተቀመጠ ሕዝብ ነው። ከማን ጋር ያለው? አምላኩን የያዘው። እስኪ ኢየሱስን የያዛችሁ ተባረክ። ምንም አይኑ ኢየሱስ አለ። ይሄን ሕዝብ እንዴት አድርጌ ነበር? እነሆ ብቻውን የተቀመጠ ሕዝብ ነው። በአሕዛብ መካከል አይቆጠርም። የያዕቆብን ትቢያ ማን ይቆጥራል?
የሰውን ሞት ማን ይቆጥራል? የጻድቃን ሞት እኔ ልሙት፣ ፍጻሜም እንደነሱ ፍጻሜ ትሁን። አሜን። ትልቅ ነገር ይመኛል። እሱ ግን የወደቀ እሱ ግን የማያይ የራሱን ታሪክ የማያይ የሰውን ታሪክ የሚያወራ እንዴት እግዚአብሔር ያልተጣላውን እንዴት ይጣላሉ? እግዚአብሔር ያረገመውን እንዴት ይረግማሉ? እንደውም ተውኛል። ሰውየው እኮ ገንዘብ ሊሰጠ ነው የጠራው። እሱ ምን አለ? አንተ ተው አለ፣ ፍጻሜን እንደነሱ ያድርግልኛል፣ እንደውም ሞቴም እንደነሱ ይሁን አለ። ጌታ ኢየሱስ ይመስገን። እኛ ስንለይ፣ እኛ ስንቀደስ፣ ከዚህ ስንወጣ እግዚአብሔር ከኔና ከናንተ ጋር ይሆናል። ጌታ ኢየሱስ ይመስገን። እኛ እንለይ እንጂ ቋውን ባላምን እስራኤል ጠርቷም ተሆነ እስራኤል ነው ባረከው። የጠራው እኮ ባላቅ ነው። የተባረከው ግን እስራኤል ነው። ባላቅ ገንዘብ ሰጣለሁ፣ ሀብታም አደርጋለሁ፣ እርገምልኝ አለ። እግዚአብሔር ምንም አልሰጥም ባርካለሁ። እሱ እኔ ገንዘብ ሰጣለሁ፣ ሀብት ሰጣለሁ፣ ኑሮ ሰጣለሁ፣ ብር ወርቅ ሰጣለሁ፣ እርገምልኝ አለ። እኔ ምንም አልሰጥም፣ ይሄን ባርካለሁ። እኔና እናንተ ጠላት የፈለገው ብል ኢየሱስ ብቻ ከኛ ጋር ይሁን። አሜን። ኢየሱስ ብቻ ከኛ ጋር ይሁን። ኢየሱስ ከኛ ጋር ከሆነ ማን ይቆማል? አላወራው። ኢየሱስ ከኛ ጋር ብቻ ይሁን። ዓለም በሙሉ ቢተባበር ሰይጣን ባለበት ሁሉ ከእናንተ እንድነሳ ኢየሱስ ከኛ ጋር ከሆነ ችግር የለው። ጌታ ኢየሱስ ይመስገን። በዛች አንደበት ላይ እሱን ሊረግም ሰውዬው እኔ ገንዘብ ሰጣለሁ እርገምልኝ አለ። እግዚአብሔር ደግሞ ምንም አልሰጥም ባርካለሁ። አቤት እግዚአብሔር አሰራር! ጌታ ኢየሱስ አሰራሩ ይመስገን። እግዚአብሔር ነው። ምን አለ? ሁሉ በእጁ ያለ አምላክ ነው። እሱ ምን አለ? ገና ሲሄድ ባፊ የማያደርገውን ትናገራለህ። ሁለት ጊዜ ሰዎችን አታሎ ምንም መጥቷል። እኔ ባፊ የማያደርግ ትናገራለህ። አለበለዚያ አለና በመንገድ ላይ መልአክን አሳየና አያንም ልቀል መጻቁ አሳየው። ከዛ በኋላ ለራሱም ተገለጠለት። መልአኩን አየ። ይሄ ሰይፍ የያዘው መልአክ ከአንተ ጋር ተከትሎ ነው ያለው። አንተ ስትል ይሄ ሰይፍ የያዘው መልአክ ከአንተ ጀርባ ይቆማል። ያለኔ ነገር ብትናገር አናቴን ይላል። እኔና እናንተ ከኢየሱስ ጋር ከሆነ ከተለየን፣ አሜን። እስኪ ኢየሱስ ይሄን ድል ስለሰጠን እውነት አታመሰግኑ? ኢየሱስ ከጎናችን ስለሆነ የማይታይ መልአክ በዙሪያችን ስላሉ በማንም ዙሪያ የማይታይ መልአክ ሃሌሉያ። በእያንዳንዱ ወንድምና በእያንዳንዱ ዙሪያ ምን አለ? የማይታይ መልአክ አለ። ምን ያዘው? ሰይፍ ያዘው፣ የእግዚአብሔር ቃል ያዘው መልአክ አለና ስለ ተስፋ ቃሉ ጌታ ኢየሱስ ይመስገን። እስኪ ሁላችን ቆመን እጃችን ወደ ኢየሱስ ዘርግተን እኔን ማረኝ ጌታ፣ በዚህ ማለዳ እኔን ማረኝ፣ እኔን ማረኝ በዚህ ማለዳ ኢየሱስ። እኔን ከማርክ ህዝቡ ይባረካል። እኔን ከማርክ ታሪክ ይሰራል። እኔን ከማርክ ጉባኤ ይባረካል። እኔን ከማርክ የሚቀጥሉ መልእክቶች ሁሉ ህዝቡ ወደ መሠዊያ እንዲወርድ ያደርጋል። ነፍሳት እንዲጨምሩ ያደርጋል። በቤቴ ሰላም ይሆናል። በሰፈሬ ሰላም ይሆናል። በኑሮዬ ሰላም ይሆናል።